አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለሁላችሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ውድ ሀገሬ ልጆች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ ሀባይ? ሁሉ ሰላም፣ ሁሉ መልካም? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው እላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ፣ አሳድጉኝ እላችኋለሁ። ውድ ሀገሬ ልጆች እንዲሁም ነባር ቤተሰቦቼ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን ስጡኝ፣ አበረታቱኝ፣ አሳድጉኝ ማለት ነው። ሁላችሁም በቅንነት ቪዲዮዬን እስከ መጨረሻው እዩልኝ ሀባይ። እኔ እንግዲህ የስደት እህታችሁ ነኝ። ቻናሌ አድጎልኝ ሀገሬ መግባት እፈልጋለሁ እና ቪዲዮው ባይመቻችሁ እንኳን ለእኔ ስትሉ ቪዲዮውን እዩልኝ ማለት ነው። ላይክ አድርጋችሁ ሰብስክራይብ አድርጋችሁ እዩልኝ እላለሁኝ ማለት ነው። ሀባይም እንግዲህ ዛሬ እንደምታዩት በአዲስ ቪዲዮ ብቅ ብዬላችኋለሁ። ወደ አንድ የእቃ ሱቅ ጎራ ብለን ነበር እና ከሴትዮዬ ጋር እና በጣም የሚያማምሩ እቃዎች አሉ። በጣም ትልቅ ሱቅ ነው እንደምታዩት፣ የሚያማምሩ እቃዎች አሉ ማለት ነው። ሀባይም እኔ በቃ የእቃ ወዳጅ ነኝ። እውነቴን ነው የምላችሁ። ልብስ ምናምን ይሄ ሌላ ነገር አያጓጓኝም። በቃ የቤት እቃ በጣም ውስጤ ነው። አላህ ብሎ ከስደት ገላግሎኝ እንደው እኔም የቤት እመቤት ለመሆን አብቅቶኝ ትላላችሁ። በቤቴ እቃ አሟልቼ የምኖርበት ቀን በጣም ነው የሚናፍቀኝ። አላቅም ወላሂ አንድ ቀን ይሳካልሻል ብዬ አስባለሁ። ግን በጣም ለእቃ ያለኝ ጉጉት ይሄ ነው ብዬ ሊገልጽላችሁ አልችልም ማለት ነው። እና ምን ልላችሁ ፈልጌ ነው፣ ባልገዛ እንኳን በቃ እንደዚህ ማየቱ ራሱ በጣም ያስደስተኛል። ለምን እንደሆነ አላቅም። በቃ ውስጤ ዘና ነው የሚለው እቃ ሱቅ ስገባ። ሌላ ሱቅ ይሄ ልብስ ሱቅ ምናምን ምንም አይአጅበኝም የሚገርማችሁ ነገር እና እቃ ሱቅ ገብቼ ግን በጣም ነው መዝናናው ማለት እችላለሁ። እንደው ባልገዛው እንኳ በገዛው ራሱ ውስጤ ነው። ለእቃ የማወጣው ነገር ምንም አይቆጨኝም። ግን ደግሞ መግዛት ባልችል እንኳ መግዛት ባልችል ስላችሁ ብር አጥቼ ምናምን ሳይሆን መግዛት እችላለሁ። እንደ አቅሜ ባለኝ መግዛት እችላለሁ። ግን ያው ገዝቼው ስደት ነኝ ያለሁት፣ ለየትኛው ኑሮ ያደርገዋለሁ። እና እዚህ ጋር እንደምታዩት ብረት ድስቶቹ በቃ ያፈዛሉ ነው የምላችሁ። ፍዝዝ ነው ያልኩት። በቃ እንዴት ብዬ ልንገራችሁ እንዴት እንደሚያማምሩ እንዴት ይኸውላችሁ። ይህች ብረት ድስት ያያችኋት እንዴት ነው መሰላችሁ? ለስላሴው በቃ ህይወትን አላህ በአግባቡ እንድንኖር ቢያደርገን ማለት ነው። ወላሂ እቃ በጣም ደስ ይላል። እንደምታዩት እቺ ብረት ምጣዷ ተመልከቱልኝ። ወላሂ ለስላሴው፣ ክብደቱ፣ ውበቱ ምን ብዬ ልግለጽላችሁ? አወረድኩት በቃ አየሁት ማለት ነው። እና ውዶችዬ ዘና ፈታ ብዬ የላችሁ ሁኔታችሁ እንደው በማየት ብቻ ጠግቤን የወጣሁት ማለት ነው። ከዚህ ሱቅ የሌለ የእቃ አይነት የለም። የሌለ የእቃ አይነት እዚህ ጋር የምታዩቸው በቃ መቆራረጫዎች፣ ቢላዎች፣ ሹካ፣ ማንኪያ ምናምን ምን የሌለ ነገር አለ። ለአይናችሁ ነው የሚያታክተው ማለት ነው። እና ሰው አንድ ሀገር እቃው አንድ ሀገር ትላላችሁ። ላኪን እኛም ሀገር እንደዚሁ ይኖራል። ያው እኛ አላየነውም እንጂ አለ ሀገራችንም። እንደውም አሁን ካርጎ ማድረግ ራሱ እየቀረ ነው እኮ ሀባይብ። በጣም ብዙ እህቶቻችን እዛው ከገቡ በኋላ ነው ገዝተው ቤታቸውን የሚያሟሉት። ወይም ደግሞ እዚሁ ሆነው ብር ልከው ከዛው አስገዝተው ያሟላሉ ማለት ነው። አንዳንዶች እንደምታዩት ወላሂ ሱብሃነክ ያ ረብ እንዴት እንደሚያምር አትጠይቁኝ። መጥበሻዎቹን እዩልኝ፣ እዚህ ጋር እዩልኝ መጥበሻዎቹን። በቃ ምን ብዬ ልንገራችሁ? በጣም ነው የሚያማምሩት እላችኋለሁ። ሁሉንም ብገዛው ራሱ የምጠግብ አይመስለኝም ብር ቢኖረኝ ነው የምላችሁ። እዚህ ጋር 160 ምናምን ብር ይላል። ደግሞ ርካሽ ነው እኮ የምሬን ነው የምላችሁ። እዚህ ሀገር እቃ ማሻአላ ከጥራቱ ሁኔታ ጋር አይሄድም ዋጋው ማለት ነው። በጣም ርካሽ ነው። ያው ለኛ ግን
ካርጎ ለማድረግ ማስጫኛው ምናምኑ ሲታሰብ እዛው ይደርሳል እንጂ ማለት ነው። እዚህ ለነዋሪ ግን በጣም በርካሽ በጣም የሚያማምሩ እቃዎችን ማሟላት ይቻላል ማለት ነው ውዶችዬ። እንግዲህ እኔ ኢትዮጵያ ብሄድ ራሱ ያ እንደዚህ የእቃ ቤት ያ ደግሞ የእንትን ምንድነው የእርባታ የከብት የዶሮ የምናምን የእርባታ ስራ ነው የምሰራው ብዬ አስባለሁ። ያንን ካልሆነ ደግሞ እንደዚህ የእቃ ሱቅ ከፍታለሁ ብዬ አስባለሁ። እስቲ ያሳካልሽ በሉኝ ማለት ነው ውዶችዬ። ያሳካልሽ በሉኝ ሁላችሁ ቤላዋችሁን ተመልከቱልኝ። ወላሂ በጣም 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 ምን ብዬ ልግለጽላችሁ? በቃ ወንፊቶች ምናምን ብዙ ነገር ነው ያለው እና እንደዚህ ፈታ ዘና እያልኩኝ እላችኋለሁ ሀባይብ። ከሴትዬ ጋር ዘወር ዘወር ብለን መጣን እላችኋለሁ። የኔ ሴትዮ መውጣት ትወዳለች በነገራችን ላይ። ስትወጣ ደግሞ ያው ይዛኝ ነው የምትዞረው በሄደችበት እና በሰበቡ እኔም ዘና እላለሁ። ምን ቸገረኝ። ፌርሙዞቹን ይውልኝ እዚህ ጋር አሁን ፌርሙዞቹ እነዚህ በጣም ነው የሚያማምሩት። የአላህ ጥራታቸው አትጠይቁኝ። እኔማ ብዙ ሰው ፌርሙዝ ይዘሽልን ነይ የሚሉኝ ራሱ አሉ ጎረቤቶቼ፣ ወዳጅ ዘመዶቼ ፌርሙዝ ይዘሽልን ነይ ያሉኝ አሉና እንደ አቅሜ ቀንጠብ ቀንጠብ አድርጌ ይዤ እሄዳለሁ ብዬ አስባለሁ። ያው መሄጃዬ ቀረብ ይበልና አሁን ብገዛውም ያው ለመቀመጥ ነው ብሩን ይዞ ይቀመጥብኛል ብዬ ነው እንጂ ትንሽ እንግዲህ መሄጃዬ ቀረብ ሲል ያለውን ነገር ሸማምቼ በዛውም ለእናንተም ማሳይቻችሁ ይዤ የምሄድ ይሆናል እላችኋለሁ። እዚህ ጋር ዘምዘምዬ አሁን ላለ እንደምታዩት ለልጆቼ ኢንሻአላህ ያ ረቢ። እኛ እኮ በምኞት ኖርናት ኑሮን በምኞት ጨረስናት ጋይስ። እንዴት ነው ነገሩ? አረ የኛ ነገር በጣም ነው የሚገርመው። በምኞት ጨረስናት ለልጆቻችን። ብንገዛውም እዛ እንልከዋለን በአግባቡ ሲጠቀሙበት አታዩም እናንተ እዚህ ሆናችሁ። ባንገዛውም ደግሞ ስንመኝ አረጀን እዚሁ። ልጆቹም እዛ በጣም ብቻ ከባድ ነው ህይወት። ለማንኛውም ደግሞ የሰው ልጅ ሰላም ከሆነ ጤና ካለ በጤና ሁሉም ይታለፋል ኢንሻአላህ። እና ነገም ሌላ ቀን ነው በሚለው እንኖራለን ማለት ነው ሀባይብ። በዚሁ መሀል እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እኔንም አሳድጉኝ ፕሊስ አሳድጉኝ ቤተሰቦቼ፣ የምሬን ነው ማላችሁ። አሳድጉኝ እህቶቼ፣ ወንድሞቼ፣ የሀገሬ ልጆች ባያችሁት አጋጣሚ ላይክ አድርጉልኝ፣ ሰብስክራይብም አድርጉኝ፣ ሼርም አድርጉልኝ። ከኔ ተለቅ ተለቅ ያላችሁ የማዳም ቅመሞች ሼር ማድረግ የምችሉ ሼር አድርጉልኝ፣ ቻናሌን አንቀሳቅሱልኝ እና እንደምታዩት የእቃ ፍላጎቴን አሟልቼ ወደ ሀገሬ ልግባና ከልጆቼ ጋር ልኖር እላችኋለሁ። ውድ ሀገሬ ልጆች እንግዲህ እንደምታዩት የሰላም በጣም እኮ ነው የሚያማምሩት የሁላችሁ ሳህኖቹ ማለት ነው። የሩዝ ማቅረቢያ ምናምን ሁላ በቃ በአይነት ነው ያለው። በአይነት የሌለ ነገር የለም። ፍዝዝ ነው የሚያደርገው የሁላችሁ የሾርባ የቁርጥ ሳህኖች ያ አላህ እንዴት እንደሚያማምሩ አትጠይቁኝ ነው የምላችሁ። እና እዚህ ሀገር የሚኖር ሰው በነገራችን ላይ የታደለ ነው። ያኔ ጠለብ ያልሆነ እንደ እኔ በራሱ በቃ ህይወቱን እዚሁ አደረጃጅቶ የሚኖር ሰው በጣም የታደለ ነው። ስደተኛ ነኝ ብሎ ራሱን እንደ ስደተኛ መቁጠር የለበትም ብዬ አስባለሁ። እኔ በተለይ ከጠለብ ውጪ ያሉ እዚህ በራሳቸው በስራቸው በንግድ በምን የሚተዳደሩ የሆኑ ሰዎች ወላሂ እድለኞች ናቸው። በቃ ከእኛ ሀገር ራቅ ብለው ህይወትን ልክ እንደዚሁ እንደ አረቦቹ ህይወትን በቃ በትክክል እየኖሯት ያሉ ሰዎች ናቸው። ስደተኛ ለማለት ራሱ ምንም ስደተኛ የሚያስብላቸው ነገር ያለ አይመስለኝም። ስደተኛ ማለት ደግሞ እንደኔ አይነት ጠለብ ቤት የበሰበሰ ወይም ደግሞ ምንም አይነት ፍላጎቱን ሳያሟላ ታቅቦ በፍላጎቱ ማረሚያ ቤት ኑሮ የሄደ ያ ነው እንግዲህ እኔ ስደተኛ አይደለም የምችለው ማለት ነው። እና
እንዲህ ወጣ ብሎ ግን ፍላጎቱን ማሟላት መግዛት የሚችል ሰው እዚህ ሀገር መኖር የቻለ ሰው እንደውም በጣም በጣም እድለኛ ነው። ሀገር ከሚኖሩት ሀገር ላይ ተመቻችቶ ከሚኖሩት ራሱ በቃ እዚህ ደስተኛ ሆነው የሚኖሩ ይኖራሉ ብዬ አስባለሁ። እና እንደዚህ አይነት ህይወት እኛንም እንዲገጥመን እስኪ የሁላችንም ዱዓ ነው። እንግዲህ ውድ ቤተሰቦቼ ለእኔም ዱዓ አድርጉልኝ፣ አንድ ቀን ይሳካልሻል። ያሰብኩት ያለምኩት ያቀድኩት ሆኖልኝ ሁላችንም እንደዛው ተሳክቶልን ለሀገራችን ያብቃን እያልኩኝ እንግዲህ ይሄን ያህል ካወራኋችሁ ይብቃኝ መሰለኝ። ቤተሰቦች ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን አትርሱ። በቅንነት በመልካምነት አበረታቱኝ። የዛሬው ቪዲዮ እንግዲህ ይህን ይመስላል ማለት ነው። ከወደዳችሁት ሀሳብ አስተያየትም አስቀምጡልኝ። ለቀጣይ ለእኔም ብርታት ይሆነኛል ማለት ነው። ኮሜንታችሁ በተለይ ኮሜንት በነገራችን ላይ የሰውን ሞራል ይጨምራል፣ የሰውን ሞራል ይቀንሳል ማለት ነው። ከስድብ ውጭ ያለ አስተያየት ስድብማ ምን ድሮውንም ያው ስድብ ነው፣ ግን ደግሞ አስተያየት መጻፍ በጣም ጥሩ ነው። እውነቴን ነው የምላችሁ። አንዳንድ መልካም ሰዎች አሉ፣ በቃ ኮሜንት የሚጽፉ ጥሩ ጥሩ ኮሜንት የሚጽፉ ሰዎች በቃ የሞተውን ሞራላችሁን ራሱ እንደገና ያነሱታል ማለት ነው በመልካም ንግግራቸው። አንዳንዶች ደግሞ ለመስራት ፍላጎት ቢኖራችሁ እና ብትፍጨረጨሩ እንኳን በቃ ሞራላችሁን ዝቅ የሚያደርግ ኮሜንት ሲጽፉላችሁ የሆነ ያስጠላችኋል። እና አንዳንዴ መልካም ነገር ባናደርግ እንኳን መልካም ነገር መናገር መቻል በራሱ መልካምነት ነው ብዬ አስባለሁ ቤተሰቦቼ። ስለዚህ መልካም ኮሜንታችሁንም ጻፉልኝ እህት ወንድሞቼ፣ የሀገሬ ልጆች መልካም ኮሜንታችሁንም እጠብቃለሁ ማለት ነው። ሀባይ አስተያየታችሁን እያደረጋችሁ እንደምታበረታቱኝ አቤት ተንተባተበ ምንድን ነው ነገሬ? ያው ተደብቄ ነው እያወራሁ ያለሁት እና ማዳሜ እንዳሰማኝ ስለሆነ ነው የተንተባተብኩት። እና ያው ኮንፊደንስ አጥቼ እንዳይመስላችሁ ስንተባተብ ማለት ነው። ለማንኛውም ቤተሰቦቼ ይህንን የመሰለ ነው እንግዲህ የዛሬው ቆይታችን። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት እንዳልኳችሁ አበረታቱኝ በላይክ ሼር ኮሜንት ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ እንግዲህ በያላችሁበት ሰላም ሁኑልኝ ማለት ነው ውዶችዬ። ሀገራችን ኢትዮጵያን ሰላም አላህ ያድርግልን። እንግዲህ በሰላም በፍቅር ለሀገራችን በቅተን ደግሞ በሀገራችን ዘና ብለን በራሳችን ኑሮ በራሳችን ህይወት የምንኖር እያደርገን እያልኩኝ እዚህ ላይ ይብቃኝ እኔ ማለት ነው። ቪዲዮ ግን ያው ይቀጥላል እንዳያችሁት። እንግዲህ ልሰነባበታችሁ ማለት ነው ሀባይብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና ተከበራችሁ የሙሙራድ ቤተሰቦች እንዴት ናችሁ? ከኔ ጋር ያላችሁ አልሐምዱሊላህ። ሁላችሁንም ሰላም ሰላም ብያለሁ። ውድ ቤተሰቦቼ ዛሬ ጎራ ብያለሁ ወደ እቃ ሱቅ ማለት ነው። የሚያማምሩ ፈርሙዞችን ያሳያችኋለሁ። ውድ ሀገሬ ልጆች ወላሂ በጣም የሚያማምሩ ፈርሙዞች አሉ። ዋጋቸው 132 ብር ነው። ማሻአላህ ተባረከላህ። እዚህ ደግሞ ዘምዘምያ በትናንሾቹም በትላልቆቹም አሉ ማለት ነው። ቤተሰቦች እንዴት እንደሚያምሩ ወደዚህ ደግሞ ሳህኖች ሸክላ ሳህኖች በትላልቁም በትንንሹ ጎድጓዳ ሳህኖችም አሉ ታዩት ማለት ነው። እንዴት አባታቸው እንደሚያማምሩ ብረት ድስቶችም አሉ እዚህ ጋር ማለት ነው። ምርጥ ብረት ድስቶች አሉ። ዋጋቸው 35 ብር። ለስላሴዋ አትጠይቁ የብርሃን ጣራ ማለት ነው። ማንኪያዎች አሉ። እንዴት እንደሚያምር ማንኪያዎቹን ተመልከቱ። መጥበሻዎቹ
እንዴት እንደሚያማምሩ ወላሂ ጥንካሬያቸው። ዋጋው ግን ዋይ 164 ብር ዋጋው ከባድ ነው። ጥራቱ ግን ይለያል ይለያል አይገልጸውም። ራሱ 86 ብር። እዚህም ብረት ድስቶች አሉ 59 ብር። የዘላለም ብረት ድስት ነው ወላሂ። ሰው አንድ ሀገር እቃው አንድ ሀገር ሆነ እንጂ ለኢትዮጵያ የሚያስፈልጉ ናቸው እነዚህ እንዳለ። ምን ይሆናል ታዲያ? ቢላዋ የሁላችሁ ቢላዋ ማሻአላህ ተባረከ ረህማን። ወርቶቹ